በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰውን ዕድል የሚይዙና የሚዘጉ የሚያበላሹ አካባቢያዊ ወይም ከባቢያዊ መናፍስት ርኩሳን መናፍስት ወይም ቴሪቶሪያል ስፒሪትስ እንዳሉ ያውቃሉ? ጸጋ እግዚአብሔር ከሁላችን ጋር ይሁን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሮ ሌሎች ደግሞ ይህ የብዙ ሰዎች ጥያቄና ችግር ስለሆነ ለሌሎች ሰዎች ሼር በማድረግ እግዚአብሔር የሚታደገውና የሚያሳየው ሰው እንዳለ አምናለሁ። ለምክር አገልግሎት ከፈለጋችሁ በተሰጡት ስልክ ቁጥሮች መደወል ይቻላል። በነፃ የምክር አገልግሎት እንሰጣለን እግዚአብሔር በረዳን መጠን። ከዚያ በተጨማሪ ደግሞ አገልግሎቱ ለብዙዎች ተደራሽ እንዲሆን የእግዚአብሔርን ስራ ለማገዝ እግዚአብሔር ልቤን ሞልቶታል ብላችሁ የምትሉ እግዚአብሔር ከሰጣችሁ በረከት ለማገዝ በተዘረዘሩት የባንክ ቁጥሮች በማስገባት አገልግሎቱን እንድታግዙ በእግዚአብሔር ፍቅር አደራ እላለሁ። ይሄ ከባቢያዊ መናፍስት ወይም ደግሞ ቴሪቶሪያል ስፒሪት የምንላቸው በየአካባቢው ያሉ ናቸው። ሰይጣን እንደ እግዚአብሔር በሁሉ ቦታ መገኘትና ሁሉን መቆጣጠር ወይም መግዛት ስለማይችል በራሱ ልክ እንደ መንግስታዊ መዋቅር በራሱ የራሱ አደረጃጀት አለው። በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ዳንኤል 10:13 ላይ ምን ይላል? የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ ብሎ ቅዱስ ገብርኤል ሲናገር እንሰማለን። የፋርስ መንግስት አለቃ ይላል። ያ ማለት ወደ ዳንኤል የመጣው መልስ እንዳይደርስ ዳንኤልን ሲዋጋ የነበረው መንፈስ በ127ቱ የፋርስ መንግስታት ላይ ወይም ግዛቶች ላይ የተሾመ አለቃ ነው። እንደዚህ አሰራር እንዳለ እንረዳለን። እንዳልነው ሰይጣን ዲያብሎስ ወይም ሉሲፈር እንደ እግዚአብሔር አይደለም፣ መልአክ ስለሆነ የተፈጠረ ስለሆነ እውቀቱ ችሎታው ውስን ስለሆነ በራሱ አደረጃጀትና መዋቅር ይሰራል። ያው ሉሲፈር የዚህ ዓለም ገዢ ተብሏል። በአዳም ድካምና ስተት ይህን ዓለም የመግዛት ስልጣን የአዳም ሆኖ ሳለ ሰይጣን ዲያብሎስ አሳስቶ በኃጢአት ጥሎ የዚህ ዓለም ገዢነትን አግኝቷል። ያው እሱም ጌታ ይገስጸውና አይክድም። ማቴዎስ 4 ላይ ይህ ዓለም ለእኔ ተሰጥቶኛል ያለው የኔ ነው አላለም። እና በዮሐንስ 12:31 ላይ በዮሐንስ ወንጌል ምዕራፍ 14 ቁጥር 30 እና በዮሐንስ ወንጌል ምዕራፍ 16 ቁጥር 11 ላይ የዚህ ዓለም ገዢ ተብሏል። እንግዲህ ሉሲፈር ከዛ በስሩ በራሱ አደረጃጀት የራሱ ሰፈር እስከ ግለሰብ ድረስ የራሱ አሰራር አለው። ያንን ብዙ ማውራት ላያስፈልግ ይችላል። ግን ዋናው ዓላማችን ከባቢያዊ መናፍስትን እንዴት ልንለይና ልናሸንፍ እንችላለን የሚለው ነው። የሰይጣን እውቀቱ በመረጃ ቅብብል ነው። ለምሳሌ እኔ ከ33 ዓመት በፊት ውቃቢ ቤት ካዳሚ ነበርኩና ከቅድም አያቶቼ ዘሩ ሲሰራ የነበረውን ነገር ነው የነገረኝ እና ያ የመረጃ ቅብብል አይነት ነገር ነው። ያው እናቴ ቼክ ሳደርግ ልክ እንደሆነ ነገረች። የኔ አያት ቅድም አያት አካባቢ ላይ እንዴት አድርገው ያመልኩት እንደነበረ የተናገረበት። ይሄ ማለት ይሄን ያነሳውበት ለምንድን ነው? የመረጃ ቅብብል እንጂ ፍጹም እውቀት የሌለው እንደሆነ እንረዳለን። ይህን ትምህርት በቲክቶክ ላይ በውይይት በትምህርትም በአጭር ትምህርትና በላይቭ ውይይት ስናደርግ በጣም የሚገርሙኝ አስተያየቶችን አግኝቻለሁ። እንደውም አንዳንድ ሰዎች እዚህ ከተማ፣ እዚህ ቦታ፣ እዚህ ሰፈር እያሉ ሰው አይወጣበትም። በቃ ይሄ ቴሪቶሪያል ስፒሪት ወይም ደግሞ አካባቢያዊ መናፍስት ነገሮቻቸውን የያዙባቸው ሰዎች ሰው አይወጣባቸው። ሳይወጣ ማለት ሰው አይሳካለትም። በቃ ህይወት ትብታብ ነው የሚሆነው። እንደውም አንድ ሰው ምን ብሎኛል? የሰዎችን አስተያየት በማንሳት ልጀምር። በእኛ ሰፈር በስተት ነው የሚለው። በስተት ተሳክቶለት ሰው አይወጣም፣ ከወጣም ይመለሳል። ከዚህ ቀደም ራስን በማጥፋት ጉዳይ ላይ ያነሳሁት አንድ ምሳሌ ነበረ። እኔ ያገለገልኩትና ለምን ራሱ እንዲያጠፋ እንደነበረ አካባቢው ጉስቁልና የበዛበት ነው፣ የማውቀው ነው። በቃ ጉስቁልና የነገሰበት
ወጣቱ በተለያየ ቀንበር ያለበት ነው። ሁሉም እስረኛ ነው። ሁሉም ጫት ቤት ነው። ሁሉም ቱቦ ላይ ነው የሚውለው እና ጥቂት ነው በቆጥራ እንኳን በአካባቢ በዛ አካባቢ ሳይሆን ጥቂት አንድ ሁለት ሰዎች ካልሆኑ በቀር ይወጣላ የወጡ ሰዎች የሉም። እና ያ ወጣት ከዚህ ስራት በጠጣት ጫት እዛው ህይወት ለመውጣት ፈልጎ ወደ መንፈሳዊነት ለመጠጋት ሲሞክር ሙሉ የጀነራል ልብስ የለበሰ ሰው መንፈስ ነው ሰው መስሎ ለሱ ብቻ ይታየዋል። ሰው ይዞ እንደ ካሮት በመጥረቢያ ይቆራረጥ ያሳየዋል። ከኔ አገዛዝ ልትወጣ እንዲህ ነው መቆራረጥ አለኝ ብሎ ተጨንቆ ራሱ ሊያጠፋ ሲፈልግ ደርሰን አስጠልነዋል በእግዚአብሔር ጸጋ። አያችሁ ያ የጀነራል ልብስ የለበሰው የዛ ከባባዊ መንፈስ አለቃ ነው ማለት ነው። የጉስቁልና ጥግ ምታብ ሱስ፣ አረቄ፣ ሺሻ፣ ዝሙት ከዚህ ውጪ የከባባዊ መናፍስት የነገሱባቸው ቦታ ውስጥ የተሳካ ኢቭን ንግድ እንኳን አጣ ሌላ ንግድ እንኳን አይሳካ። በቃ ንግድ ተብሎ ከተያዘ ገበያ የሚያገኘው አረቄ ቤት ነው፣ ሺሻ ቤት ነው፣ ጫት ሰፈር ጫት ነው ወይ ደግሞ ዝሙት ነው። ሌላ ነገር ገበያ የለውም። አንድ ደግሞ ሰው ይመሰከረልኝ ምን አለ? ከኛ ሰፈር 3 ወይም 4 ነን የወጣ ነው በትምህርት በስራ በተለያየ መንገድ። የቀረው ግን መንደሩ በሙሉ በተለያየ በቁማር በተለያየ ቀንበር ውስጥ አረቄ ቤት የሚውል ነው አለ። ይሄን በጆሮዬ የሰማሁት ነው። አንድም ደግሞ እንደዚህ ትምህርቱ ላይ ያነሳልኝ ሰው ምን አለ? በቀደመ ሰፈራችን አለ ኮሜንት አድርጓል ቲክቶክ ላይ። በቀደመ ሰፈራችን እኔና ቤተሰቤ የተመሰገነ ባህሪ ያለን ስኬታማ ሰዎች ነበርን። ነገር ግን በከተማ ልማት የተነሳ ቤታችን ፈርሶ ሌላ መንደር ገባን። እዛ መንደር ሲገባ የኔም የወንድሞቼም ሆነ የእህቶቼ ህይወት በሚደንቅ ሁኔታ በሚያስደነግጥ ሁኔታ ተገለባበጠ። ትዳር መፍረስ፣ ጸበኝነትና መጥፎ ባህሪ፣ በቃ እህቶቼ ዝም ብሎ መውለድ፣ ቤተሰብ ላይ የጣሉ እንደገና ቢወልዱ ዱርዬነት እንበለው ካሉ ከብዳል እንደዚህ ሆኑ። እዛ ሰፈር ስንገባ ነው ታሪካችን እንደዚህ በመጥፎ የተቀየረው ያለኝ ሰው አለ። ቴሪቶሪያል ስፒሪት የሚበዛበት አካባቢ የአእምሮ በሽተኞች ሰዎች ይበዙበታል። በአካባቢው የአእምሮ በሽታ በአእምሮአቸው የታመሙ ወጣቶችን አጣጡ። ደረሱ፣ ተመረቁ፣ ዩኒቨርሲቲ ገብተዋል፣ ሊመረቁ ነው ብሎ ቤተሰብ አሰብስቦ ሲጠብቅ በሆነ ምክንያት ወይ አእምሮአቸው ታሞ ወይ በሆነ ነገር ከዩኒቨርሲቲ ይባረራሉ ወይም ይወጣሉ። ወይ ደግሞ ጥሩ ነገር ተሳካላቸው ከተባለ በአደጋ እንዲሞቱና ህይወታቸው እንዲመሰቃቀልና የቤተሰቡ ልብ እንዲሰበር ያደርጋል። ውጪ መሄድ ካጋጠማቸው ውጪ ሄደው ያው ብዙዎቹም በተለያየ መንገድ የሚገጥማቸው አይነት ነገር አለ። ሆምለስ መሆን፣ ጎዳና መውደቅ፣ ድራግ ውስጥ ግን ከቴሪቶሪያል ስፒሪት የሚከተላቸው ሰዎች እንደዚህ የሚሆኑበት ወይም ደግሞ ያ ወጣት ወይም ያቺ ሴት ተሳክቶላት እንኳን ብትኖር እዚህ በድህነት ያሉ ቤተሰቦቻቸውን ፈጽሞ ይረሳሉ። ቤተሰብ ሳይገባው ይራገማል። ልጆቹ ግን እዚህ ያለው ቤተሰብ እንዳልፍለት ቴሪቶሪያል ስፒሪቱ ከባቢያዊ ርኩስ መንፈሱ እንዳሰራቸው አይገባቸውም። ወገኖቼ ሁሉም ለምሳሌ በለዓምን ተመልከቱ። በዘኍልቍ ምዕራፍ 21 አካባቢ ነው የምናገኘው እስራኤልን እንዲረግምለት የተጠራው በለዓም። ባላቅ አጠገቡ ጠንቋዮች አሉ፣ በዙሪያው ጠንቋዮች አሉ፣ በቅርብም አሉ። ነገር ግን ከሩቅ ቦታ በለዓም ጠራው። ለምን? በለዓም ጋር ያለው ደግሞ አለቃ ስለሆነ የዛኛው የነኝኑ ጨምሮ እሱ አካባቢ ያለበትን ጨምሮ የሚገዛ አለቃ መንፈስ እንደሆነ ስለተረዳ ነው። በውቃቢ አምልኮትም እኔ ውቃቢ ተካዳሚ ስለነበርኩ አለ የተለያየ ቦታ ላይ ይሆናል። ለምሳሌ እግዚአብሔር ይገስጸውና መንፈስ ርኩስ መንፈስ ያለባቸው የዘር ተከትሏቸው ላያቸው ላይ ሊያደርስ ሲፈልግ ባህሪያቸውን ይለውጣል። ሴቷን ዘማዊ ምናምን ያደርግና ከዛ በኋላ አለቃ የሆነው ጋር ሲወሰድ አይ በቃ የዘራችሁ ነው ቁጭ አድርጎ ሊፈርድባት ፈረስ ሊያረጋት ፈልጓል ብሎ የአለቃው መንፈስ ምን ያደርገዋል? አረጋጋ ይባላል። ወይ እንግዲህ መቀባት ኃይል መውሰድ ነው እንግዲህ በክርስትናው ቋንቋ ላይ ግን አረጋጋ ይባላል። ያቺ ሴት
ውቃቢ መንፈስ ወይ ነው ያ ሰው ውቃቢ መንፈስ አድሮበት ይቀመጣል ማለት ነው። እና ያ አለቃ ነው ማለት ነው ይሄን አረጋጋ የሚባል። ነገር ግን ደግሞ ከዚህ በላይ ደግሞ አልፈው በኢትዮጵያ ውስጥ አንድና በተለይ ዋና ቦታ አሉ፣ 2-3 ቦታዎች አሉ። እዛ ደግሞ ይሄዳል። ያ እንግዲህ ዋና ያለቃው ስፍራ ነው። ከባቢያዊ ኃይል የሚገዛበት እንደሆነ እንረዳለን። በጥንቆላም ብንመለከት ኢትዮጵያ ውስጥ የጥንቆላ አሰራር የሚሰራበትን ታሪክ ስንሰማ ይሻል ሲል ወይ ሻል ሊበለው የሆነ ኢትዮጵያ አፍሪካ ውስጥ አንድ ሀገር፣ ከዛ ደግሞ ሲያልፍ ሌላ ሀገር፣ ከዛ ደግሞ ሲያልፍ ወደ ሩቅ ምስራቅ። ይሄ አለቃ የሰይጣን አሰራሩ እንደዚህ አይነት እንደሆነ እንድንመለከት ብዬ ነው። ሰይጣን መሸነፉን አያውቅም፣ አያምንም። ያው መረጃ ይዞ ግን ይዋጋል። ሰውን ማሰር፣ ትውልድን ማጎሳቆል ይሰራል። እንዳለው ስኬታማነት የማይወጣባቸው ሰፈሮች አሉ። በቃ ወጣቱ ስኬት የማያገኝበት ህይወት ምናልባት ከወጡ በሁለት አቅጣጫ ላይ ይችላል። ከወጡ ተሳክቶላቸው የሚወጡ ሰዎች ካሉ አንድ ብርቱ መንፈሳዊ ህይወት በክርስቶስ የማዳን ስራ ውስጥ ያለ የወንጌል አቅም ያለው ሰው ከሆነ ይወጣል። ምንም ሊይዛ ይችላል። እኔ ከጥንቆላ ቤት ከውቃ ቤት ካዳሚ ሆኜ ነበር። እዚህ ትኩስ ጀበና ዚያናቴ ላይ አርጌ ሁሉ እንግዲህ የመጨረሻው አጋንንትን የመጋበዝ የማስገባት አለቃውን የመጋበዝ አሰራር ነበር። ክብር ለእግዚአብሔር ይሁን። እግዚአብሔር ጠብቆ ልጅ እና እዛው ሆኜ ስወጣም እንደተባለው በቃ የውቃቢ ጀበና ዋናውን ጀበና ያዘ ካደመ አለቀለት ተባለ። ነገር ግን አለቀለት ብለው እዛ የካደሙ የነበሩ ሰዎች ዛሬ በህይወት የሉም። እግዚአብሔር ምሕረት ስለበዛል እንጂ መመካበት የለም። እንዴት ወጣው? ኃይለኛው ክርስቶስ ጋር የትንሳኤው ንጉስ ጋር ስለተጠቀሙ። ስለዚህ ሰው ሊወጣ የሚችለው ቴሪቶሪያል ስፒሪቱን ሊያሸንፍ የሚችለው ምን ሲሆን ነው? የእግዚአብሔር ቃል የሚያውቅ ሲሆን ነው። ሌላው ደግሞ ራሱ እዛ አካባቢ ያለው ቴሪቶሪያል ስፒሪት የሚገዙለት የሚገብሩለት በኪዳን የሰውን ዴስቲኒ የሰውን እድል የሰውን ኮከብ እየሰበሰቡ ለራሳቸው ያደረጉ እየመሰላቸው የነሱ ቤተሰብ የነሱ ስራና ምናምን የተሳካ በስጋ የስኬት አይደለም እንዲሆንላቸው የሚያደርጉ የነሱ ልጆች ይወጣሉ። ይሄ በየአካባቢያችን እንመለከታለን። ቴሪቶሪያል ስፒሪት በተለይ በላይቭ ዊት ላይ አንዲት እህት የነገረችኝ አለ። እኛ ቤት ሁላችን ችግር ውስጥ ነን፣ በቃ አይሳካልን ነበር። በኋላ አንደኛ ወንድሜ ከኢትዮጵያ ውጪ ወጣ። ሲወጣ የትምህርት በር የሥራ በር ከኛ ቤተሰብ በተለየ መንገድ ተከፈተለታለች። እንግዲህ ምንድነው ቴሪቶሪያል ስፒሪቱን ተጽዕኖ አካባቢ በመቀየር ስላገኘ ነው። በነገራችን ላይ አካባቢ በመቀየርም የማይሆንበት ሁኔታ እንዳለ እናስተውላለን። ግን አሁን ይሄ ራሱ ምስክርነት የሚያሳየን ቴሪቶሪያል ስፒሪቱ ከባቢያዊ መንፈሱ አስሮ የሰውን እድል እንደሚይዝ የምናይበት ነው። ለምሳሌ እኔ አሁን በምስክርነት የሰማሁት አለ አዲስ አበባ ውስጥ ስም መጥቀስ አካባቢ መጥቀስ አያስፈልግም። አካባቢ ጉስቁልና መንፈስ የወደቀበት ነው። ግን ልጆች ወጣቶች የሆነ ነገር ሰርተው በሙያ በምናምን ተፍተፍ ብሎ ላይ ታች ሰርተው 20-30 ሺህ ብር ካገኙ አንድ ቡና ቤት አለ፣ እዛ ነው የሚገቡት። ውሎ አዳራቸው እዛ ነው። የሰበሰቡትን ገንዘብ አራክፈው እስኪጨርሱ ድረስ ከዛ ቡና ቤት አውጡ። ዜሮ ሲገቡ ይወጣሉ። ያ ተራ ቡና ቤት ሳይሆን ከባቢያዊ መንፈሱ የሚሰራበት የጣቶችን ወዝና ላብ እድልና ዴስቲኒ አስሮ ያዘ ሰው ነው ያ ባለቤት ማለት። ያው ራሱ ታስሮ የጣም አገልጋይ የሆነ ነው። እንደዚህ ይሆናል እና እንደዚህ አይነት መንፈስ ያለባቸው ሰዎች እነሱ ብቻ ናቸው። አንድ ኡጋንዳዊት ኤሪካ ሙኪሳ የምትባል ሴት ምስክርነት ዩቲዩብ ላይ አይቻለሁ። አያቴ አለች በቪዲዮ ዩቲዩብ ላይ አይቻለሁ። እኛ ሰፈር ላይ የሰፈሯ ስታሳይ ቆንጆ ቤት ያለው የአያቷ ቤት ብቻ ነው። በቃ አያቷ እኮ ሞተዋል፣ የታወቁ ጠንቋይ ናቸው። ደግሞ እንዲህ አይነት ሰዎች አጋንንትን የሰውን እድል የሚይዙ ሰዎች አንድ ባህሪያቸው ምንድነው? መደገስ፣ ማብላት፣
በቃ መስጠት ግን አይደለም፣ በኋላ እናነሳዋለን። እና እንደዚህ አይነት ነገሮች አሉ። ተሳክቶ የወጣላቸው ሰዎች ተመልሰው እንዲወርዱ ወይ ደግሞ በአደጋ እንዲሞቱ፣ አእምሯቸው እንዲስት፣ ገንዘባቸውን ባልባል እንዲያጠፉ፣ ሌላው ቀርቶ እንኳን ቴሪቶሪያል ስፒሪት ጉስቁልና ባለበት ሰፈር እዩ ጽዳት እንኳን ሰፈሩ መንደሩ የተበላሸ እኔ አስተውያለሁ። እንዴት ሰው ደረቅ ቆሻሻ መጣያ እና የፍሳሽ ቱቦ አለ። መንደሬ ነው፣ ሰፈሬ ነው። ከቻልኩ ትክክለኛው አካሄድ ደረቅ ቆሻሻ ያለበት ቦታ ላይ መጣያ ቦታ እያለ ወይ ደግሞ እንደሽ ይሁን ቱቦ አጠገብ መጣል ሲገባ ሃይላንዱንም ቅጠላቅጠሉንም የጫት እንጨቱን ወስዶ ቱቦ ላይ ይጥለውና መንደሩ ይገባል። ሰዎች ምን ሆነዋል? ቴሪቶሪያል ስፒሪቱ ጽዳትና ክብር እንዳይኖረው ጉስቁልናው የበለጠ እንዲከፋ በቃ ፍሳሽ ቱቦ ቤታቸው ድረስ እንዲገባ ይደረጋል። እንዲህ የሚያደርጉ ሰዎች አውቀው አይደለምና እንዲህ የምታደርጉ ሰፈራችሁ እንዲህ የሆነ ሰው አካባቢያችሁ ላይ አካባቢውን የገዛ አለቃ መንፈስ አለ። ህይወታችሁን ከጉስቁሏል። ልጆቻችሁ እንዳይሳካላቸው አድርጓል። እንደገና ሰፈራችሁ እንኳን ጽዳት ነው ትርክምስምስ ያለ ቢሆን ሰፈር ለማጽዳት ሀብታም መሆን አያስፈልግም። ግን ሰው እንዴት አውቆ ደጁ ላይ በፊት ለፊቴ በቤቴ በርጋ የሚያልፍ ቱቦ ላይ እንኳን እኔ ደረቅ ቆሻሻ ጨምሬ ፍሳሽ ወደ ቤቴ በበር ላይ እንዲያርግ ላድርጋለሁ። እዛ ቦታ ላይ ሰዎች እንኳን ፍሳሽ እንዳይደፉ ልከለክል ይገባል። ግን እንዲህ የሚያደርግ ነገር እንመለከታለን። ደግሞ ሌላ የምንመለከተው በቃ ሰላም የለበትም፣ ጠብ። ወገኖቼ ድህነት አይደለም የጠብ ምንጭ። እንዲህ ብሎ የሚያስቡ ሰዎች አሉ። ድህነትና ጠብ አይገናኙም። ድህነት እንደውም ብዙ ትህትናን ብዙ እግዚአብሔርን መፈለግን አለው። ነገር ግን ቴሪቶሪያል ስፒሪት ያለበት አካባቢ ከሆነ ግን ድህነቱ የሚያመጣው ጠብ አለ። ሁሌ ረብሻ ነው። ሰፈሩ እርስ በርሱ የተባላ ነው። መቼ ነው የሚስማማው? የለቅሶ ቀን ይስማማል ለመቀባበል። ይህንን እንመለከታለን። እንግዲህ ይህን ቴሪቶሪያል ስፒሪት ወይም አካባቢያዊ መንፈስ እንዴት ነው መጀመሪያ እውቀት ነው። እውቀት ካለ ምን እናደርጋለን? ህዝቤ እውቀት ከማጣቱ የተነሳ ጠፍቶ አይደል? ሆሴዕ 4 ላይ ስናቅ ነው
ነገር ያዘለ ነው ወይ አይደለም። መጽሐፍ ቅዱስ እኮ ማቴዎስ 6:33 አስቀድማችሁ የሰማዩን መንግስት ፈልጉ ይላል። መንፈሳዊ ድካማችን ነው። ከበረታን ከባቢያዊ መንፈስ እኛን ሊገዛ ይችላል። ስለዚህ የቤተሰብ ጸሎት የለንም። አሁን በተለይ ሚዲያው ቴሌቪዥኑ የቤተሰብ ትንሽዬ የነበረችዋን እንደው በስመ አብ ብሎ ማዕድ የመቁረስ እንኳን ጊዜ ወስዶታል። ይሄ የግል ቤተሰባዊ ድካም ነው። አንድ ወንድም የመሰከረልኝ አስታውሳለሁ። ከ20 ዓመት በፊት ነው። ከ20 እንደዚህ ያልፋል። አንድ ሰፈር ተከራይቶ ይገባል እና አከራዩ በጣም ይወዱታል። ያሰው በጣም ትህትና ያለው መንፈሳዊ ሰው አገልጋይ ነው፣ ይወዱታል። በኋላ ግን ድንገት ተነስተው ጠሉኛል። ድንገት በቃ ተነስተውኝ ቁም ስቅል ልቀቅልኝ ብለው አይሆኑ አደረጉኛል። ከዛ በኋላ እህቴ እሱ ወንድሜን ሲያመሰግኑት አልነበረም ወይ? ለምንድን ነው እንዲህ የጠሉት አልኳቸው አለቻቸው አለ። ከዛ እንዴ ለሊት እየተነሳ አቃጠለኝ አለ። ሰርቪሱና ዋና ቤት ይደረቃል። ሰው በማይካል ጸለየ። እንግዲህ ሰውየው ጋር መንፈስ አለ፣ አለቃ መንፈስ አለ። አቃጠለኝ አለ። ያችሁ ስትበረቱ ያው የኪራይ ስለሆነ ውጣ ተባለ እንጂ ስትበረቱ ምን ታደርጋላችሁ? ትነቅላላችሁ እንጂ እናንተ አትያዙ። መንፈሳዊ ህይወታችን ወሳኝ ነው። ወንጌል እናነባለን፣ መጽሐፍ ቅዱስ እናነባለን። የለንም የሳምንት ቤተክርስቲያን ተሳላሚ የሆነ ስርዓት ፈጻሚ እንጂ በእውነትና በመንፈስ እግዚአብሔርን በማወቅ አናመልክም። ማን ነው ክርስቶስን የሚያውቅ? ማን ነው የሞተለትን ጌታ የሚያውቅ? ስለዚህ የግል መንፈሳዊ ድካማችን ነው ከባቢያዊ መንፈሱን አቅም እንዲኖረው ያደረገ። አሁን እንኳን በኢትዮጵያ ተመልከቱ። በጣም አዝናለሁ። የሁሌም ጸሎቴ ነው፣ ደግሞ እግዚአብሔር ያደርጋል። በተለይ የትኛው ኢትዮጵያ ክፍል ነው? አብዛኛው ሰሜኑ ክፍል ነው አይደል? ለሺህ ዘመናት ደም ይፈስበታል። እንደውም በአንድ ወቅት ጋዜጠኛ ወርቅ አፈራው ኢንተርቪው አድርጎኝ መሰዊያው መፍረስ አለበት በሚል ይሄን ሐሳብ ከዓመት በፊት ኢንተርቪው ሰጥቻለሁ። መሰዊያው ነው። መሪዎች ምን ቢጥሩና ቢሞክሩ ሰላም ለማድረግ ቢሞክሩ ተመልሶ ደም አበላ ውስጥ የሚከተን እግዚአብሔር ይገስጸውና መሰዊያው መፍረስ አለበት። ዛሬ ቤተክርስቲያን ደም አፈሳሹን መሰዊያ ለማፍረስ በህብረት መቆም አልቻለችም። ለማስታረቅ ትሞክራለች። ጥሩ ነው፣ ግን ጸሎት ነው የሚፈታው። የቤተክርስቲያን መንፈሳዊ ድካም በአገር ውስጥ ያለውን አለቃ መንፈስ አቅም ይሰጠዋል። የቤተክርስቲያን መንፈሳዊ ብርታት በአገር ውስጥ ያለውን አለቃ መንፈስ ይረግጠዋል። እና መንፈሳዊ ድካም ስንል ከግል ጀምሮ ቤተክርስቲያን እስከ አጠቃላይ የሀገሪቱ መንፈሳዊ ህይወትና አመራር ላይ የሚቀጥለው። ስለዚህ መንፈሳዊ ድካም የግል፣ የቤተሰብ፣ የአገልጋዮች፣ በከፍተኛ ደረጃ የሀገሪቱ የሃይማኖት መሪዎች ላይ ይህንን እንመለከታለን። ሌላው ደግሞ በአካባቢ ይመለክ የነበረው አጋንንታዊ አሰራር ከዚህ ቀደም ማረፊያ ቦታ ይኖረዋል። ምናልባት አካባቢ ላይ ሲያመልኩ የነበሩ ሰዎች፣ ሲገብሩ የነበሩ ሰዎች አልፈው ሊሆን ይችላል። ያ የአምልኮ ስርዓት ስላልቀጠለለት ሰይጣን በውጊያ ህዝብን በማስጨነቅ ሊወጣ ይችላል። ስለዚህ ተጠናክሮ ያንን ለዓመታት ከዚህ ቀደም መስዋዕት ይቀርብለት የነበረውን የመንፈሱን አሰራር የማፍረስ ስራ ስላልተሰራ ሰይጣን ወይ ደግሞ ሳያውቁት በሃይማኖታዊ አሰራር ያስቀጥሉታል። ለምሳሌ አድባሯ ተብሎ በሆነ ሃይማኖታዊ ስርዓት ወይም በቅዱሳን ስም ተደርጎ አድባሯ ተብሎ የከሌ ሰፈራ አድባር ተብላ እንደውም አንድ ሰው ምናለ ኮሜንት ላይ ሲያረግ የአድባሯ ወይ አታነሳ ወይ አትጥል። እንደውም ምናለችኝ አንዷ የኛ ሰፈራ አድባር ዘናጭ ስለሆነች አለ እግዚአብሔር ይገስጸውና ሌላ የሚዘንጥ ሰው ሌላ የሚያርፍለት ሰው አትፈልግም ትቀናለች አለ እግዚአብሔር ይገስጸው። እንዲህ አይነት ነገር አለ ወይ? ደግሞ ይሄን ለሁላችን በማስተዋል እንድናየው እጋብዛለሁ። የተጠናከረ መንፈሳዊ ነገር እንኳን ቢጀመር ምን ያደርገዋል? በቅድስና ማጣት፣ በገንዘብ፣ በስልጣን፣ በመከፋፈል ያባላቸዋል። ቤተክርስቲያን ውስጥ፣ ህብረት ውስጥ፣ መንፈሳዊ እንቅስቃሴ ውስጥ
መለያየት ሲመጣ ጠብ ሲመጣ ተራ ነገር እንዳይመስለን አንዳንዴ ገንዘብ ሊመስል ይችላል ገንዘብ ያላቸው ሰዎችም በገንዘብ ጉዳይ ሲጣሉ ታውቃላችሁ ለምን ከባቢያዊ መንፈሱ ያቺ ቤተክርስቲያን ያ መንፈሳዊ ህብረት አንድነት ቢያገኝ ቢጠናከር እንደሚነቅለው ስለሚያቅ ያለው ዘዴ ምንድነው ያንን መንፈሳዊ ህብረት ያንን ቤተክርስቲያን የዛን ቤተክርስቲያን ምዕመናን በቅድስና በርኩሰት በስንፍና በገንዘብ በተለያየ መንገድ ይከፋፈላቸዋል በዘር በጎሳ ምክንያት ይሆናል ዋና ዓላማው ግን ከባቢያዊ መንፈሱ ቤተክርስቲያን በመከፋፈል የእግዚአብሔር ሰዎች ምዕመናንን በመለያየት ተባብረው እንዳይሉት እንዳይዋጉት ያደርጋል ይሄ እንመለከታለን እና አንዳንዴ ደግሞ በሆነ ቦታ ውጭ ሀገር ነገሮች የሰማሁት ቤተክርስቲያን አገልጋይ ሲመጣ ቤተክርስቲያን ውስጥ ያሉ ግን የዛ የከባቢያዊ መንፈስ አለቃ የሆኑ ሰዎች አሉ በሆነ መንገድ ይገቡና የቤተክርስቲያን አመራር ይቆጣጠራሉ ስለዚህ ምንድነው የሚያደርጉት አንድ አገልጋይ ሲመጣ የመጀመሪያ ስራቸው ድግስ ደግሰው አገልጋይ ሲመጣ ድግስ የደገሰው ሁሉ እንዲህ ነው ማለት ባይሆንም ግን በአብዛኛው እኛም ሀገር እንደሚኖር አስባለሁ ድግስ ደግሰው በቃ የሆኑ ሰዎች ናቸው የሚቀበሉት እነኛ ሰዎች ባለቡና ቤት ናቸው ርኩሰት የሚሰራበት ቦታ ነጋዴዎች ናቸው ግን የቤተክርስቲያን ደግሞ መሪዎች ናቸው ስለዚህ ምን ያደርጋሉ የመጣውን አገልጋይ በድግስ ሰበብ ከዛ ከከባቢያዊ መንፈስ መሰዊያ ላይ ተካፋይ እንዲሆን ያደርጉታል ከዛ በኋላ የመጣው አገልጋይ ሌላ ቦታ ላይ ብርቱ ነበር የተባለው አገልጋይ እዚህ መጥቶ የሆነ ነገር ውስጥ ይገባል ወይ በገንዘብ ወይ በኃጢአት ይያዛል እስቲ ተመልከቱ ቤተክርስቲያን አካባቢ ሽማግሌ የሆኑ ሰዎች ቤተክርስቲያን አካባቢ ሰበካም ቢሆን በቃ ጉባኤ ያሉ ሰዎች ምን አይነት ነው ኑሯቸው ሁሉንም ማለት አይደለም እንዴት የቡና ቤት ባለቤት እንዴት ዝሙት የሚሸጥበት ባለቤት የቤተክርስቲያን አስተዳዳሪ ውስጥ ሆኖ ደግሞ ሰበካ ውስጥ ሆኖ ይመጣል አያችሁ አጋንንት ይገባና የራሱን ነገር ሲቀላቅል የቤተክርስቲያኒቷ አቅም ይዳከማል አንዳንድ ደግሞ ሳይታወቅ ምንድነው ፋይናንሻሊ በቃ አንዳንድ ቤተክርስቲያን እኮ በሁሉም አቅጣጫ በሌሎች ዲኖሚኔሽን ሊኖር ይችላል በቃ በገንዘባቸው ቤተክርስቲያኗን የሚቆጣጠሩ እነሱ ያሉት ብቻ ይደረጋል ይሄ አግባብ አይደለም ቤተክርስቲያን የክርስቶስ ናት ከዛ የሁሉም ናት እግዚአብሔር አንድ ሰው ብቻ ቤተክርስቲያን እንዲረዳ አይፈቅድም ይሄን አምናለሁ እግዚአብሔር አጥቶት እኮ አለ ሁሉን ቻይ ነው ብሩና ወርቁ የሱ ነው ምድርና ሞላው የሱ ነው ግን አንዲት ብር ከመቀነቷ ፈታ ከምትሰጠው 100,000 እስከሚሰጠው ድረስ ሁሉም በቤተክርስቲያን ስራ ውስጥ እንዲሳተፉ ይፈልጋል ነገር ግን የብቻ ነኝ የምሰራው የሚል ይመጣና ከዛ በኋላ ቤተክርስቲያኒቷ በሌላ መንፈስ ቁጥጥር ስር ትውብትርቅበትም ሁኔታ ይኖራል በራሱ ገንዘብ ቤተክርስቲያን የሰራ ሁሉ እንዲህ ነው ባለም ግን የዛ በኢኮኖሚ ተቆጣጥሮ የቤተክርስቲያን አስተዳደር የሚቆጣጠር እሱ ያለው ብቻ እንዲሆን የሚደረግ ከሆነ የአካባቢያዊ መንፈስ ያደረበት እንደሆነ እንረዳለን እሺ መፍትሄው ምንድነው የሚለውን ላንሳና ልጠቅልል ወገኖቼ ይሄንን ሌሎች ሰዎች ሼር በማድረግ የእግዚአብሔርን ስራ እንድታዳርሱና ሰዎች እንድታደጉ ስል በእግዚአብሔር ፍቅር አደርጋለሁ ዋናው የነፍስ ጉዳይ መቅደም አለበት ትልቁ መፍትሄ ራስን ለክርስቶስ መስጠት ነው እድሌ ተይዟል አይሳካልኝም ትዳርም ቢያለኝ አንዳንድ ቤተሰብ እኮ አንዳንድ ሰፈር ያገባሉ ወልደው ቤት ቁጭ ይላል ወንዱ ማግብቶ ይሄዳል ተመልሶ እናቱ አባቱ ቤት ይመጣል ሴቷ ማግብታ ትሄዳለች ወልደው ይመጣሉ ምን ማለት ነው እና እድላችን ነው ከኛ ዘር ነው ሳይሆን የሆነ ነገር አለ ዝም ብሎ ከማውራት እንዲህ ነው እያሉ ወይ ደግሞ ሰው አስደርጎብኝ ነው እያሉ ከማለት መፍትሄው ትልቁና ዋናውና ቁልፉ መፍትሄ ራስን ለክርስቶስ መስጠት ነው ሁለተኛ ቆሮንቶስ 5:17 ብለን ሁለተኛ ቆሮንቶስ 5:17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል አሮጌው ነገር አልፏል እነሆ ሁሉ አዲስ ሆኗል ስለዚህ ከባቢያዊ መንፈስ ላይ እንዳይሰራ እኔ ወደ ክርስቶስ ሲመጣ በደሙ ሲሸፈን ህይወትን ለሱ ሰጥ አሮጌው ነገር ያልፍና በኔ ላይ ስልጣን ያለው ማን ይሆናል ክርስቶስ ይሆናል አሁን ስሜ ሲጠራ በኔ ሊደገምብኝ ሲል አቤት የሚል ማን አለ አባት አለኝ ማለት ነው ስለዚህ የመጀመሪያው ለክርስቶስ ሰጠን ነፍሳችንን እናስብ
ማናችን ለነፍሳችን የምናስበው ተይዘን በጣም የሚያሳዝነው ነገር ችግሩ፣ ድህነቱ፣ ጉስቁልናው እያሸው እግዚአብሔርን የማይፈልግ ትውልድ ነው ያለው። እና ዋናውና ትልቁ ቁም ነገር ወሳኙ ነገር ለክርስቶስ ነው። ለምን ወንጌል ሲገባ አጋንንት ይለቃል። እግዚአብሔር ይመስገን። የሐዋርያት ሥራ ምዕራፍ 8 የሚነግረን በሰማርያ የነበረው በሲሞን ላይ ይሰራ የነበረው አለቃ አይደለ ነበረ። ተአምር እያደረገ በቃ ድንቅ የሚያሳይ ነበረ። ትንሹ ወንጌላዊ ፊልጶስ የክርስቶስን ወንጌል ይዞ ገባና ሲሞን ከሚያደርገው ተአምር ይልቅ ሌላ ተአምር በመንፈስም በስጋም ሰዎችን የሚፈታ ሲሆን ጊዜ ራሱ ሲሞን ደንግጦ መንፈሱ ተያዘበት፣ መስራት አልቻለም። እንደውም ምንድን ያለው እባካችሁ የእናንተን መንፈስ በገንዘብ ልግዛው ብሎ ሲረገም እናያለን። ወንጌል ከገባ ብርሃን ሲመጣ ጨለማ መቆም አይችልም። ክርስቶስ ሲገባ አካባቢው ይጸዳል። ሌጊዮን ያደሩበት ሰው መንፈስ ያ ሰው በመቃብር የነበረው ታያላችሁ። ምንድነው የሆነው? ኢየሱስ ሲመጣ የዳዊት ልጅ ኢየሱስ ወይ አውቀናል፣ የእግዚአብሔር ልጅ ኢየሱስ ልታጠፋን መጣ፣ እንውጣ፣ ወደ ጥልቅ ብቻ ተላከናል። ስለዚህ ወንጌል መግባት ወደ ክርስቶስ ካልመጣችሁ ሌላ ነገር የለም። ዛሬ ያለው በቃ ዛሬ እዚህ ጋር ነው፣ ነገ እዛ ትፈታለህ ተብያለሁ፣ ሌላ ጊዜ ነው የምትፈታው ተብያለሁ፣ ተይዞልኛል፣ ተሸኝቶልኛል። ሰይጣን ነው እንደዚህ የሚያደርገው። በኢየሱስ ክርስቶስ ነፃነት ነው የሚታወጀው እንጂ አንተ ላይ አጋንንት ቆይ ተይዞልኛል፣ ተገዝቶልኛል አይደለም። እውነተኛ ወንጌል፣ እውነተኛ ክርስቶስ ፈውስ ያለበት ዛሬ ሁሉም በቃ የፈውስ አለኝ ማን ተፈታው? ፈዋሽ ነው። ይሄ መታሰብ አለበት። ስለዚህ ትልቁ መንፈስ ነው። በመሳፍንት ምዕራፍ 6 ላይ የምንመለከተው ጌዲዮን አለ አይደል? ጌዲዮን የአባቱ ቤት በጣም ብርቱ ጎበዝ ሰው ፈርቶ ጉድጓድ ውስጥ እህል ይወቃ ነበር። የእግዚአብሔር መልአክ መጣና በዚህ በጉልበት ይሄዳል፣ በቃ በጉልበት ተንበርከክ፣ ወደ እግዚአብሔር ቅረባለ። አባቱ ቤት የነበረው የበዓል መሰዊያ፣ የአጋንንት መሰዊያ አፈረሰ። ከተማውን የተነሳው ለካ ጌዲዮን አባት ቤት ያለው መንፈስ የከተማው አለቃ ነው። አያችሁ፣ አንድ ጌዲዮን የከተማውን አለቃ መንፈስ መጣ። ምድያሞች ተሸነፉ፣ እስራኤል አሸነፈች። በቤታችሁ ያለው መሰዊያ አፍርሱ። አንዳንዶች የዋሆች የእናታቸውን ጫት ጨሌ አስገድደው ያስጥላሉ። በገንዘብ በምናም በቃ አረዳም አስገድዳቸዋል። አምነው በክርስቶስ ማዳን ተረድተው ይሄ ጨሌው አጋንንት አሰራሩ አይጠቅመኝም የእግዚአብሔር አይደለም ብለው እንዲክዱ እንጂ በጉልበት የእናቱን ጨሌ ወስዶ ይጥላል። ስለጣልከው አይደለም አጋንንቱ አይለቅም። እና ወንጌል መግባት አለበት። ሌላው ደግሞ በአካባቢው ሰላምን መፍጠር ነው። እንዳልኳችሁ ጽዳት የለው ጠብ የነገሰበት ነውና አንዱ መፍትሄ ደግሞ ከወንጌል ቀጥሎ እርቅ መፍጠር። ለነፍስ የሚጋደል ህዝብ ነው ያለበት ችግር ጉስቁና ባለበት ውስጥ ይሄ ጠላት ነውና እርቅ መፍጠር፣ ሰላም መፍጠር፣ መተራረቅ ከልብ የሆነ ያስፈልጋል። በህብረት ተነቃቅቶ መጸለይ፣ ቤተክርስቲያን መሄድ፣ ህብረታችን ሰፈራችን ውስጥ ደግሞ አምልኮ የእግዚአብሔር ጉባኤ እንዲጀመር ማድረግ። ሰይጣን አይወድም። አንዳንዱ ቤተክርስቲያን ብቻ ነው እንጂ በሰፈር ወንጌል አይነገርም የሚል ተከራካሪ ይመጣል። አይደለም፣ ሰይጣን ነው እንደዚህ የሚለው። ጌታ በየመንደሩ አገልግሏል። ስለዚህ በየቤታችን በየመንደራችን ጉባኤዎች ሊኖሩ ይገባል። ጉባኤዎች ሊኖሩ ይገባል። ድሮ ነበሩ፣ አሁን በጣም ድሮ የነበረው ነገር ጠፍቷል። ስለዚህ ይሄ ተነቃቅ። ለዚህ ነው ማቴዎስ 12:29 ላይ የሚለን ሰው አስቀድሞ ኃይለኛውን ሳያስብ ቤቱን አይበዘብዝም ይላል። በሰፈር ውስጥ ጉባኤን ጀምሮ አረቄ ቁጭ ብሎ ከመጠጣት ቡና ሰብስቦ ወሬ ከማንቃረር የእግዚአብሔር ቃል አገልጋዮች ሞልተዋል። ከቤተክርስቲያን ጠርቶ በየሳምንቱ አንዱ ቤት ቢጀመር መንደር ይፈታል፣ አገር ይፈታል፣ ከተማ ይፈታል። ለምሳሌ አንዳንዴ ተደጋጋሚ አደጋ የሚደርስባቸው ቦታዎች የሉ፣ ዋሻዎች ያሉበት ከከተማ ውጭ የሚሆን ተራሮች፣ መንደሮች አሉ። አጋንንት አለበት እኮ። አንድ ወንድሜ የመሰከረልኝ ዲያቆን ወንድሜ ከ20 ዓመት በፊት አለ፣ እኔ ቤት ፊት ለፊት ሁሌ መኪና አደጋ ይደርሳል፣ ሰው ይሞታል፣ ደም ይፈሳል። እንዴ እኛ እያለን ለምንድን ነው እዚህ ነገር የሚሆነው ብለን ሁለት ሆነን ጎረቤታሞች ፕሮግራም አድርገን ጸሎት ማድረግ ጀመርናል። ይሄው 20 ዓመት አልፏል። እዛች ቦታ ላይ አደጋም አይደርስም፣ ደም አይፈስም ማለት ይሄ አለ እና
በአካባቢያችን መጸለይ ያስፈልጋል። 2-3 ሆነን ልንጀምር ይገባል። እስቲ ወጣቶች እድል የተያዘ ከምትሉ የቤተክርስቲያን አገልጋይ ጠርታችሁ ቤታችሁ 2-3 ሆናችሁ የእግዚአብሔርን ቃል መስማት መጸለይ ጀምሩ። እድላችሁ ይለቀቃል፣ በጥፍ ይመለስላችኋል። እርግጠኛ ነኝ ኢየሱስ ክርስቶስ ስለሚችል። አንዳንዴ ስፍራ በመቀየር አይሆንም። ስፍራ ሲቀየር አብሮ ይከተላል። ይሄ መታወቅ አለበት። ስፍራ በመቀየር ሳይሆን እናንተ ሳትሆኑ እሱ ስፍራውን ይቀየር። የናዝሬቱ ኢየሱስ ልታጠፋን መጣለ፣ ወደ ጥልቁ አትላከና ከሰውየው አወጣውና ወደ ጥልቁ አትላከና ወደ ባህሩ ወደ እሪያዎቹ ላከናል። ስለዚህ ስፍራ እኛ አንልቅም፣ እሱ ይለቃል እንጂ። በነገራችን ላይ በተለይ ደግሞ ይሄ አንዱ ሰው ምን ማለት ገንዘብ፣ ዕቃ፣ ልብስ ለሰው ስንሰጥ እንጸልይ። ዝም ብለን አነስ እኛ ጋር ህዝባችን ደግ ነው። በቃ ይሄ ታውቃል። በቃ ለምንም ለመንፈሳዊ ነገር ይሁን ተቸግሩናል ይሰጣል። ይሄ ልክ ነው፣ ደግነታችን መልካም ነው። ግን ጸልየን እንስጥ። ወንጌል የሚያውቀው የማያውቀው ዝም ብሎ ኪሱ ገባ አድርጎ ጣል ያደርጋል። ኖ ቆላስይስ ላይ ምን ይላል? በቃል የሚሆን በስራ የምታደርጉትን በጌታ በኢየሱስ ስም አድርጉት ይላል። ጸልያችሁ ምን አድርጉ? ስጡ። እኔ ከጊዜ ቅባ ቅዱስ አይጠፋም። መስጠት ካለብኝ ማድረግ ያለብኝን ጸልዬ ዘይቱን ቀብቼ ነው የምሰጠው። እንዴ በሌላ ሀገር እኮ ሀብት ያላቸው ሰዎች ልብሳቸውን ቀይረው ለማኝ ሆነው በየዓመቱ በየከተማው እየዞሩ በእርዳታ ሰበብ ብር ሊሰበስቡ ያሉ እድል ለመውሰድ እኮ ነው። ሀብት ያላቸው ወፍጮ ቤት፣ ንግድ ቦታ ያላቸው በዓመት ውስጥ አጋንንቱ እንዳዛቸው ልብሳቸውን ቀይረው ለማኝ መስለው ሌላ ከተማ ሄደው ይለምናሉ። የእናንተን ገንዘብ ነው የእናንተን ላብ ነው የሚወስዱ። ጸልያችሁ ግሱ። በቀደም ጸጉር ቤት ቁጭ ብዬ አንዲት ሴት መጣችና አትናገርም፣ ማዳበሪያ እንዲያርጋ ባላ ጸጉር አስተካካይ ደንበኛዬ ብሩን አውጣና ሊስጣት ሲል እኔ የገባኝ ነገር አለ ከብዶኛልና ልማዴም ስለሆነ ነው ሳልጸልይ አልሰጥም። ልብሴም ብሰጥ ጸልዬ በኢየሱስም ብዬ ውሃ ረጭቼ ነው የምሰጠውና አምጣው ኩላ ተቀበልኩና ነይ ብዬ ስላት አትናገርም። ሌላዋ ሴት አንቺን የሆነች ልጅ አንስታ እሷ ትቀበልልኝ አለች። አንቺ ተቀበይና አልፈቀድኩኝ። ወርሳውና ጸልዬ በልቤ ሰጠኋት። ወዲያ በረስታ ሄደች። ተመልከቱ፣ ስለታለብን ብሎ ይመጣሉ። ጸልያችሁ ስጡ። በቃ እንዴ ስጡ፣ አትስጡ አለንም ነው። በመስጠት ዴስቲናችን የታሰረ አለ። ትምህርት ሰጥቻለሁ። በመስጠት መባረክም እንዳሉ መረገም አለ። እኔ ወንጌላው ቃል ላይ ይሰራ ቃሉ የሚለው በኢየሱስ ስም አድርጉት፣ በቃል የሚሆን በስራ ነው የሚለው። ይሄ ያስፈልጋል። እንዴ አንዳንድ ከተማ ውስጥ ከዛሬ 25 ዓመት በፊት የሰማሁት የአንድ ሴት ምስክርነት አለ። በአንድ ከተማ ውስጥ ከአዲስ አበባ 450 ኪሎ ሜትር ርቀት ላይ ያለ ከተማ ነው። ስም አልጠራም። እዛ ከተማ ውስጥ የተሳካልን ነጋዴዎች 2 ሴቶች ነን አለች። 2 ሴቶች ነን። ሌላው ምግብ ቤት ገበያ የለውም። እኛ ምግብ ቤት ግን ሰው በወረፋ ምን ይጠብቃል? ሳህን ይጠብቃል አለች። ግን ምንድነው የምናደርገው? አንድ ሰው ሌላ ንግድ ሲጀምር ያን የንግድ ሰው ሄደን እባክህ ብር አበድረኝ እንልና 50 ብር ነው 50 ብር ነው የሚቀበለው። ደግሞ እኮ መጠርጠር አለባችሁ። ሀብታም ነጋዴ ሆኖ 50 ብር ሲጠይቃችሁ ከዛ እንወስዳለን። አሁንም አልጠራው ማዕከለኛ ኢትዮጵያ መጥቶ እዚህ አሰራር የሚሰራበት ከተማ ውስጥ አለ። ለዛ ለጠንቋዩ ነው እናመጣለን። መሰዊያ አለ። መሰዊያው ስር ማሰሮ አለ። እዚህ ማሰሮ ጨምሪ ይለኛል አለች። ስጨምር ያ ሰው ደህያል የዛ ሀብቱ ለኛ ይመጣል አለች። በኋላ አንድ ጨርቅ ነጋዴ ጠየቅነው አለች። እሱን አልወርቅ ያለ ብለን ጠየቅነው። እሱ ደግሞ ብርቱ ክርስቲያን ነው ያውቃል። 50 ብር ጠይቁት፣ ጸልዮ ሰጣቸው። እነሱ አላወቁም። ደስ ብሏቸው እሱ ነበር ያልተገኘው አገኘን ብለው መጡ። ይሄው ልጅ መጥቻለሁ ስትል ጨምሪ እዛ ማሰሮ ውስጥ አለኝ አለች። ማሰሮ ውስጥ ሲጨምረው መንፈሱ ያለበት ሰው ጮኸ አለች። ይሄ ብር ከየት መጣ? ምን እሳት ነው ያመጣሽብኝ? ጥሪ ከዚህ ያለኝ አለች። አእምሮዋን ስታ አብዳ ሀብቷን ጨርሳ ወደ አእምሮዋ ተመልሳ መንፈሳዊ ሆና ነው ይሄን ምስክርት የተሰማሁት። ስፒሪት ስፒሪት አለ። ግን እግዚአብሔር ይችላል። በቃ ኢየሱስ ክርስቶስ ይችላል። የ5500 ዘመን የሰው ልጅ ቋጥሮ የፈታ ጌታ በሲኦል ገብቶ አዳምና ዘሩ ነፃ አውጥቶ የሲኦልን አበጋዞች የቀጠቀጠ ጌታ አንተ ሰፈራኝ ሰፈር ያለውን የሰው ድል ያዘውን መንፈስ መንቀል አይችልም? ይችላል። ግን ለመስራት አንተ ኢየሱስ ተነስ፣ አንቺ ኢየሱስ ተነሽ። ምስክርነታችሁ እንደምሰማ ምናለሁ።
ጥያቄ አስተያየት ካላችሁ ደውሉልኝ። እግዚአብሔር ይባርካችሁ። ሰላም ሁኑልኝ።